ቀርቧል ማለት ነው። እንግዲህ ያፌት ኤፍራታን አንገቷን አንቆ እነ ናታን ቤት ለምን ሄድሽ ብሎ በሱ የተነሳ ኤፍራታን ህይወቷን ለማጥፋት አንገቷን አንቆ እንደያዛት አይተን ነበር ማለት ነው። እሱም እንግዲህ ትልቅ ማስጠንቀቂያ ሰጥቷታል። ማስጠንቀቂያውም ጭራሽ እነሱ ቤት ላለመሄድ እንዲሁም ደግሞ ቤተሰቦችን በሙሉ ማግኘት እንደማትችል ብሎ ማስጠንቀቂያ ሰጥቷታል። ያፌት ህይወቱ አለፈ። ህይወቱ ያለፈው በማን ነው? በናታን። እውነት ናታን ነው የገደለው ወይስ ህይወቱ አልፏል ወይስ አደጋ ነው የደረሰበት የሚለውን አብረን እንከታተል። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላም ጤና ይስጥልኝ። በያላችሁበት አለም ዳርቻ ሰላማችሁ ብዝት ይበልልኝ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እንድታደርጉ በትህትና በአክብሮት ጠይቃለሁ ማለት ነው። እንዲሁም ነባሮች ሼር፣ ላይክ ማድረጋችሁን አትርሱ። ስለምታበረታቱኝ እጅግ አድርጌ ነው የማመሰግነው። ቤተሰብ ቪዲዮውን እስከ መጨረሻው በማየት ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። እንግዲህ የሐረግ ድራማ አድናቂ እንዲሁም ደግሞ ተከታዮች ለምትሰጡን ኮሜንት እጅግ አድርገን ነው የምናመሰግነው። ቪዲዮውን እስከ መጨረሻው በማየት ላይክ ማድረጋችሁን አትርሱ። ሀሳብ አስተያየታችሁን እንድትሰጡ እንላለን ማለት ነው። እንግዲህ የሐረግ ድራማ ክፍል 76 እንደሚከተለው ቀርቧል ማለት ነው። ኤፍራታን አንገቷን አንቆ እንዲሁም ደግሞ ራሷን አንቆ ኤፍራታ ጭንቀት ላይ እንዲሁም ደግሞ ካሁን ገደለኝ እያለች በጣም ሀሳብና ጭንቀት ላይ ነበረች ማለት ነው። እና ያፌት ኤፍራታን እንደዚህ ያደረገባት ምክንያት ጭራሽ እነሱ ጋር ለምን ሄድሽ ብሎ ነው። አንደኛ አለሱ ፍቃድ፣ ምክንያቱም አንቺ እነሱ ጋር የሄድሽው ወይም ደግሞ ልብስ ሂደሽ ለማምጣት እየተገደልሽው፣ እኔ ልብስ መግዛት አልችልም። እኔ ለአንቺ ልብስ መግዛት እንኳን አይደለም ለአንቺ አይደለም እና ፑቲክ ያለውን ልብስ ሁሉ አምጣልኝ ግዛልኝ ብትኝ የማልገዛ ሰው ነኝ ማለት ነው አላት። በጣም ይቅርታ ያፌት፣ እኔ እኮ ልብሶችን እንዲሁም ደግሞ አንዳንድ የምፈልጋቸውን እቃዎችን እኮ ለማምጣት ነው የሄድኩት። በእርግጥ ጥፋተኛ ነኝ፣ አንተን ሳላስፈቅድ ከቤት መውጣቴ በጣም ይቅርታ፣ ጥፋተኛ ነኝ፣ በጣም ሶሪ አለችው ኤፍራታ። ያ ማለት እውነት ልብስ ልታመጪ ሳይሆን ባለፈው በእኔ ላይ አደጋ አድርሰናል ወይም ደግሞ የእንቅልፍ መድኃኒት ሰጥተው እኔም ባስተኙብኝ ሰዓት ለአንቺ ቀለበት ሊያደርግ እንደነበረ ናታን ሰምቻለሁኝ። ነገር ግን ያንን ቀለበት ሳያደርግ ስለቀረ ያንን የመለሰውን ቀለበት ለማድረግ ነው አደል ሄድሽው? እንዲያደርግልሽ ነው አደል ሄድሽው? እና ምን ፈልገሽ ነው ለመሄድ እንደዛ የተገደርሽው ብሎ አላት። በጣም ይቅርታ፣ እኔ እንዳልኩክ የምፈልገውን ልብሶች የምፈልጋቸውን አንዳንድ ነገሮችን ለማምጣት ነው የሄድኩትኝ። እንዳልኩክ አንተን ሳላስፈቅድ ከቤት በመውጣቴ በጣም ይቅርታ ያፌት፣ እባክህን ይቅር በለኝ አለችው ኤፍራታ። ሁሉን ነገር ሆዷን በሆዷ አድርጋ። ያፌትም በጣም ተጸጸተ። በጣም ይቅርታ፣ ጎዳውሽ እንዴ? አመመሽ? በጣም ይቅርታ። እኔ እኮ አንቺ እኮ የግሌ እንድትሆኝ እንጂ ለሌላ ሰው ማንም ሰው እንዳይሽ እኮ ስለማልፈልግ ነው። ስለምወድሽ ስለማፈቅርሽ ማንም ከኔ በስተቀር ሌላ ሰው እንዳይሽ ወይም ደግሞ ከሌላ ሰው እንድትሄጂ ስለማልፈልግ ነው። እሺ አሁን ይቅርታ አድርገሽልኛል አላት። ኤፍራታን በጣም ተናዳለች። በጣምም ደግሞ ተጎድታለች። አንገቷን ራሷን በጣም ስለወዳት በጣም እሷም ደግሞ እሱን እየሸሸች እባክህን ልቀቀኝ፣ አንተ ራስ ወዳድ ነህ፣ ልቀቀኝ ያልኩህ አይደል አትለቀኝም አለችው። እባክሽን ይቅር በይኝ፣ እኔ እኮ አንቺን ስለምወድሽና ስለማፈቅርሽ ሌላ ሰው እንዳይሽ ስለማልፈልግ በጣም ስለምቀና ነው። ከአሁን ቀደም ነግሬሻለሁ አይደለ? አስጠንቅቄሻለሁ አይደለ? አንደኛ አለኔ ፍቃድ ስለሄድሽ፣ ሁለተኛ ደግሞ ታውቂያለሽ እንኳን እናታን ጋር አይደለም ለሌላ ሰው ጋር እንድትደበለቂ ፍቃደኛ አይደለሁም በዚህ ሰዓት። ስለዚህ ያለኔ ፍቃድ በመሄድሽ ይቅርታሽን ተቀብያለሁኝ። ነገር ግን ከአሁን በኋላ ይህንን ነገር አታደርጊውም አይደለ ኤፍራታ? አታደርጊውም አይደለ ሚስቴ አላት። አንተ ያንተ ጀግንነት ወይም ደግሞ ያንተ ወንድነት ማለት የሌላን ሰው ለራስክ ማድረግ ነው እንዴ? እኔ እኮ ያንተ አይደለሁም፣ መቼም ሊሆንም አልችልም አይደል? አንተ ናታንን ለመጉዳት ወይም ደግሞ የናታንን አንገት ለማስደፋት ነው አይደል ይሄንን ሁሉ ጥረት ተጣጥረህ ያደረከው። ስለዚህ እኔ ያንተ መቼም ሊሆንም አልችልም እንዲሆንም አልፈልግም፣ ይገባሃል አለችው። ያፌትም በጣም ተናደደ። ማለት ያንተ አይደለሁም ማለት የገባሁሽ ወይም ደግሞ ቀለበት ያደረግኩልሽ የ80 ሚስት ተባብዬ የተፈራረም ነው ውሸት ነው እያልሽ ነው አላት።
አይ እሱ እንኳ በጉልበት ወይም ደግሞ በማናለብኝነትህ ከኔ በላይ ሰው ከአንተ በላይ ሰው እንደሌለ ከአንተ በላይ ገንዘብም ሆነ ጉልበትም ሆነ ሁሉን ነገር የኔ የበላይነት በእኔ የበላይነት ስለምታመን በሱ ነው እንጂ እኔ እኮ ወድጄ ወይም ደግሞ አፍቅሬ ወይም ደግሞ ከአንተ ብዙ ነገሮችን ፈልጌ እኮ አይደለም። ነገሮችን ሁሉ አማራጭ ስትሰጠኝ ይሄንን አማራጭ መረጥኩኝ እንጂ ምክንያቱም እኔ የናታን ህይወት እንዲበላሽ እንዲሁም ደግሞ ናታን ህይወቱ ለአንድ ጊዜና ለመጨረሻ ጊዜ እንዲጠፋ ወይም ደግሞ ናታን ህይወቱ በእስር ቤት እንዲበሰብስ ስለማልፈልግ ከአማራጮቹ ውስጥ ይሄንን ስለመረጥኩኝ ነው አለችው። አሀ ስለዚህ እኔን ያገባሽኝ ወደሽኝና አፍቅረሽ ወይም ደግሞ ወደሽና ፈቅደሽ አይደለም ማለት ነው፣ ተገደሽ ነው ማለት ነው አይደለም አላት። እኔ ይሄንን አላልኩም፣ ግን በውስጥ የተሰማኝን ከመጸጸት ነግሬ ወቀው ብዬ ነው አለችው። ቢኒ በጣም ተጨንቋል በጽዮን ጉዳይ። ቢኒ በጣም ከመጨነቁ አንፃር ለናታን ደውሎለት እናቱ እንዴት ነህ? ደህና ነህ ወይ? ቆይ ሰላም ነው ግን ሁላችሁም ሰላም ናችሁ አለው። ሰላም ነን ቢኒዬ፣ እንዴት ነህ አንተ? ጠፋህ ምንድን ነው አለው። አይ አለሁኝ፣ ጽዮን ስደውልላት ስልክ አትመልስም፣ ቴክስትም ሳድርግልህ አትመልስም፣ በሰላም ነው አለው። ቢኒዬ ይቅርታ፣ በስልክ ሳይሆን በአካል አግኝቼህ የማወራህ ነገር ስላለኝ አሁን ለመምጣት ትችላለህ ወደ እኔ ጋ አለው ናታን። አዎ አሁን እመጣለሁኝ፣ የት እንገናኝ? ቤት ሰፈር ነኝ ና ቶሎ አለው ቢንያምን ናታን። ቢንያምም እየከነፈ ቤት መጣ። በመጣበት ሰዓት ቢኒ አንድ ነገር እንገርክ፣ እኔም የምወድክ የማከብርክ በጣም አክባሪ ወንድሜ ነህ። እንዲሁም ደግሞ እንደ አይኔ ብሌን የምሳሳላት ከምንም እና ከማንም በላይ ሆና የምትታየኝ እህቴ፣ ማንም የሌለኝ በጎኔም ሆነ በሁሉም ነገር እህቴ አለችኝ የምላት እህቴ እንዳለች ታውቃለህ አይደል? ስለዚህ እሷ ምንም ነገር እንድትሆን አልፈልግም። ምንም ነገር ደርሶባት ስታለቅስም ሆነ ልቧ ተሰብሮ እንዲደርስባት አልፈልግም። ቢኒ ባለፈው ታውቃለህ ያንተና የእሷ ግንኙነት አንተና እሷ ስትገናኙ ያው በውሸት እሱ እኮ የድሮ ፍቅረኛሽ ነው ብለን ሁላችንም ተመካክረን እንዳገናኘናችሁ ታውቃላችሁ። ነገር ግን አሁን ስታስታውስና አሁን ሳታስታውስ በነበረችበት ሰዓት እኩል ላይሆን ይችላል። አሁን ላይ ምንድን ነው ማድረግ የምንችለው አለው ቢንያምን ናታን። ቢንያምም ደነገጠ። አዎ ይህንን ጠንቅቄ ያውቃለሁ ናቱ፣ ምክንያቱም እኔ ጽን በፊት የማውቃት እንደ ጓደኛ እንደ ፍቅረኛ ሳይሆን እንደ ኖርማል ጓደኛ ነበር የማውቃት። ነገር ግን በአይምሮዋ ማስታወስ ባልቻለችበት ሰዓት ያው እኔ ከጎኗ እንደሆነ ሁሉ ነገሮችን እንድታስታውስ አንዳንድ ነገሮችን በማስታወስም ሆነ አንዳንድ ነገሮችን እንድረዳት ብዬ ነገሮችን ቀለል አድርጌ ጓደኛዋ የመወዳት የማፈቅራት የምትወደኝ እንደምታፈቅረኝ እንደነበር ነግሬያት ሁሉን ነገር ኦኬ ብላ ተቀብለኝ እየኖር ነበረ። አሁን ግን ከትናንትና ጀምሮ የሚገርም ነገር ስደውላት ስልክ ማታነሳም፣ ቴክስትን ሳድርግላት አትመልስም አለው። ቢኒ አንድ ነገር እንገርክ፣ የተዋደደ ሁሉ አይጣላም፣ የተዋደደ ሁሉ አይለያይም ማለት አይደለም። ግን እኔ አንተን እንደምወድ ጓደኛ ነህ፣ ግን እህቴ እንዳልኩ ምንም ነገር እንዲደርስባት አልፈልግም። እባክህን እንደው ተረዳኝ ወንድሜ፣ ስለዚህ አደራህን እንዳትጎዳት ብሎ አለው ናታን ቢንያምን። አረ ናቱ እኔ በፍጹም እኔ በጣም ነው የመወዳት ናቱ። አንድ ነገር እንገርህ ፂን በተለይ በፊትም መወዳታለሁ፣ አሁን ግን ሞር ደግሞ ፍቅሩ አድልቶብኛል። ስለዚህ በፍጹም እንዳታስበው አለው ቢንያም። አሁን የት ናት ፂ አለው። አሁን ቤት ናት፣ ምሳ እንስራ ብለው ቤቱን በአንድ እግሩ አቁሞታል። እስኪ እንሄድና ከሰሩም እንበላለን፣ ካልሰሩም ደግሞ እያየን እንስቃለን ብሎ ናታንና ቢንያም ተያይዘው ወደ እነ ቤዚ ቤት መጡ። ወደ እነ ቤዚ ቤት በመጡበት ሰዓት ቤዚ ቤት እያጸዳች ፎጣ እየጨመቀች እንዲሁም ደግሞ ፄ ደግሞ ኩሽና ምግብ እየሰራች ነበር፣ ሽንኩርት እየከተፈች። አይኖቿ ያለቀሱ። ቤዚ እንደ እያለቀሽ ነው እንደዚህ የሽንኩርቱን ልጣጭ እስኪ ጆሮሽ ላይ አድርጊበት አለቻት። ወይኔ በጣም አለቀስኩኝ ቤዝዬ አለቻት። ሽንኩርቱን አከታተፏ እጅጉን በጣም የሚገርም ነበረ። ጎረድ እያደረገች ያያያዙ የቢላዋ አያያዝ እንዲሁም ደግሞ ያከታተፏ በጣም ያስቅና ይገርም ነበረ። ናታንና ቢንያም ተያይዘው እሺ እንዴት ናችሁ? ምን እየሰራችሁ ነው? አለ ናታን። ምሳ እየሰራ ነው ወንድሜ።
እኔ ደግሞ ቤት እያጸዳው ነው ናቱ አለችው ቤዚ። አይ ጥሩ የሚያግዛችሁ ነገር አለ እንዴ አለ። አዎ ከቻልንማ ሁላችንም ተባብረን እኮ ብንሰራ ጥሩ ነበረ አለችው ጽዮን። አይ እኛ ጀምረናል እኛውን ጨርሰዋለን አለች ቤዚ። ቢንያምን በባለቤቱም ነበር መልከት አለና ሽንኩርቱን አከታተፏን እንዲሁም ደግሞ የቢላዋን አያያዝ ምንም አልተዋጠለትም። አይ እኔ እንኳን በፊት ከእናቴ ተሞክሮ እንዲሁም ደግሞ ልምዱ ስላለኝ ላግዛት አለና ለፍ አድርጎ ቢላዋን ከእጇ ላይ ብድግ አድርጎ ለመክተፍ ሞከረ። አንተ ሰውዬ እንዳትመጣ እንዳትቀርበኝ እያልኩህ ነው አትሰማም እንዴ? እኔ እንድታግዘኝ አልፈልግም፣ አልፈቅድልህም በቃ አለችው። በጣም የሚያስጠላ ፊቷን አኮፋትራ ቢንያምን መለሰችው። እንዴ ተይ እንጂ ላግዝሽ እንጂ አይኖች እያለቀሱ አይደል? ስለዚህ ላግዝሽ፣ ሽንኩርት ልክተፍልሽ። የሚገርምሽ ነገር ደግሞ እኮ ምግብ ስሰራ በጣም ጣት ያስቆረጥማል አላት። አይ እኔም እንሰራለሁኝ፣ ሁላችንም እንሰራለን። አንተ ብቻ ነህ እንዴ? ስለዚህ እባክህን ካጠገቤ ሄድልኝ አንተ ሰውዬ። አቶ ቢንያም ካጠገቤ ሄድልኝ እያልኩ አይደለ አለችው። ናታንና ቤዚ በጣም ተገረሙ። እንዴ የምን ክርክር ነው? የምን ጭቅጭቅ ነው? ናታንም በፊት ያደረጋቸው ከኤፍራታ ጋር አንዳንድ ትውስታዎች በፊቱ መጡ። ትውስታዎቹን እያሰበ እንዲሁም ደግሞ ኤፍራታ ምግብ እየሰራች ናታን እንዴት እንደሚያደርጋት እነዛን ነገሮችን ሁሉ እያሰበ ወደ ሌላ ገባ። ቢንያምም እባክሽን አንድ ነገር እንገርሽ ስራሽን ላግዝሽ ግን እኔ በጣም እንደምወድሽ እንደማፈቅርሽ ታውቂያለሽ አይደል አላት በጆሮዋ። አንተ ሰውዬ ዞር በልልኝ እያልኩ አይደል? ቆይ የምናገረው አማርኛ አይደል አይገባህም እንዴ አለችው። ናታንም በጣም ተገረመ። በጣም እንዴ ምን እያሉ ነው? ምን እያለች ነው አልና ናታን በጣም ተገረመ። ቤዚም አይ ቢንዬ እኔ ራሱ ላግዝሽ ቤቱን ማጽዳቱን ላቆመውና ላግዝሽ ስላት አይ ራሴ ነኝ የምሰራው ብላ እኔን ራሱ እምቢ ብላኛለች። ስለዚህ ተዋት፣ ራሷ እንደጀመረች ራሷ ተጨርሰው ቢኒ ቁጭ በል አንተ ከናታን ጋር አለችው። አይ እኔማ ላግዛት ብዬ ነበር። እኔ የምልሽ በጣም እንደምወድሽ በጣም እንደማፈቅርሽ ታውቂያለሽ አይደል? ለምንድን ነው ስደውልልሽ ቴክስት ሳደርግልሽ የማትመልሽልኝ ብሎ በጆሮዋ ማንም ሰው እንዳልሰማ መስሎት ተናገረ። ጽዮንም ዞር በልልኝ ያልኩህ አይደለ? እኔ አላውቅህም ወግድ ዞር በልልኝ ካጠገቤ ከፊት ለፊት ሄድልኝ ያልኩህ አይደለ? ብላ አመናጭቃ ቢንያምን ተፊቷ አስወገደችው። ናታንም በጣም ተገረመ። እንዴ ምን አይነት ለምንድን ነው ተዋት በቃ ቢኒ ወይ ይስሩ ወይ ያንቦራጭ ተዋቸው ብሎ ናታን ሙድ ይዞባቸው ተሳሳቁ። ጽዮንም ወንድሜ እንደዚህ አይባልም እሺ፣ ከቻልክ ተጋግዘን እንስራ ነው እንጂ እንደዚህ ለማንኛውም ሰው ለሞራል ራሱ ጥሩ አይደለም። አነጋገርን አስተካከል እሺ። ምን ይመስላል አለ ጽዮን። አይ እንግዲህ እኔ ተናግሬያለሁ። እኔ እኮ ትናንትና ተናግሬያለሁኝ እንደማላግዛችሁ እራሳችሁ ሰርታችሁ እንደምታበሉን፣ ከቻላችሁ ሰርታችሁ አብሉን፣ ካልቻላችሁ ደግሞ በቃ ብሎ ናታን እየሳቀ ዝም አላቸው። ሉሊት መጣች። ሉሊት እኛ እኮ ትናንትና ምግብ ሰርተን በላን። ስለዚህ ገኒ ያስተማራችን ገኒን እየጠበቅን እስከዛሬ ድረስ ነገሮችን ሁሉ ቀለል አድርገን እንኖር ነበረ። አሁን ግን ምግብ ሰርቶ ለመብላትም ለእኛ ቀላል ሆናለ። ስለዚህ እኔና እኮ ትናንትና ምግብ ሰርተን በልተናል። አሁን ደግሞ ጽዮን ሻይ አፈላች፣ እኔ ደግሞ ቤት አጸዳሁኝ አለቻት ሉሊት ቆይ ወይዘሮ ገኒ ለምንድን ነው የሄደችው? ሌላ ሰራተኛ ሳትተካ መሄድ ነበረባት። ጥሩ አላደረገችም። አሁን እስከዛሬ ድረስ የሰራችው ልጇ ስላለ የነበረ ማለት ነው። በጣም ይገርማል። ስለዚህ አሁን ወዳም ሆነ በግዷ ሌላ ሰራተኛ እስከሚመጣ ድረስ እዚህ መስራት አለባት አለች ሉሊት። ጽዮንም እስከ መቼ ድረስ ነው ለእኛ ስትሰራ የምትኖረው? በቃ ደከማት አይደል? አረፍ ትበል አለ ጽዮን። በዚህም እስከዛሬ ድረስ ለልጇ ብላ እስከዛሬ ድረስ ብዙ ነገሮቿን ተጋፍታ እኛ ጋር ቆይታለች። አሁን ግን ግዴታ የለባትም። እኛው ራሳችን ችለን እኛው ራሳችን ሰርተን የመብላት ግዴታ አለብን። ስለዚህ ማንኛችንም ሰርተን መብላት አለብን አለቻት ሉሊትን ቤዚ። እናንተማ መስራት ከቻላችሁ ስሩ፣ እኔ ግን በቅርቡ ሰራተኛ ብታመጡ ጥሩ ነው ብዬ አስባለሁኝ አለች። ናታንም መልከት አላቸውና በጣም ተገረመ። ጽዮን ሻይ አፍልታ አመጣች። ሻዩን አፍልታ ባመጣችበት ሰዓት ለቤዚን በእጇ ሰጠቻት፣ ለናታንም በእጁ ሰጠችውና ቆይ ያንቺን ሻይ ላምጣ ብላ ትብሲው ላይ ወይም ደግሞ
ሳህኑ ላይ ሻውን ደፍታ ሉሊት ጉልበቷ ላይ ሻውን ትኩሱን ሻሂ በጉልበቷ የደፋችባት። ሉሊትም በጣም ተናደደች። እንዴት ነው የምትደፊብኝ? አቃጠልሽኝ እኮ አስበሽበት ነው አደለ? አስበሽበት ነው አደለ ያቃጠልሽኝ? እንዴት ታቃጥኛለሽ? አለች። ናታንና ቤዝም በጣም ደነገጡ። እየተሳሳቁ እየተጎሸማመጡ ያቃጠለቻት እሰይ እያሉ በውስጣቸው እየተሳሳቁ እየተያዩ ነበረ። ሉሊትም ብድግ ብላ ወደ ማስታጠቢያ ክፍል ወደ ፎቅ እየተንደረደረች ወጣች። ያንን በዛን ሰዓት ያደረሰችባት አደጋ ያንን አስታውሳ ነበረ። አንቺንማ በመበቀል አለብኝ ብላ ሲሆን ሻውን በደፋችበት ሰዓት ሽንት ቤት እጄ ልታጠብ ብላ ፎቅ ተወጣች። ሉሊት ፎቅ በወጣችበት ሰዓት እንግዲህ ሽንት ቤት በገባችበት ሰዓት ሲሆንም ጃኬት ልቀይር ፎቅ ወጣሁኝ ብላ ናታንና ቤዚን ወጣች ወደ ፎቅ። ፎቅ በወጣችበት ሰዓት ሉሊት በጣም ፈርታለች። ያንን ያደረገችውን መጥፎ ነገር አስታውሳ በጣም እየተበደበደች ነበረ። ጽዮንም ተደብቃ አንዳንድ ነገሮችን እያደረገችባት ነበረ። ነገሩ ሁሉ ገብቷታል። ጽዮን ባለፈው ባደረገችባት አደጋ ነገሮችን ሁሉ በቂም እየተበቀለቻት ነበረ። ጽዮንም ያንን ሉሊትም ያንን ነገሮች ሁሉ እያስታወሰች ነበረ። ታሁን አደጋ ደረሰብኝ፣ ታሁን ምን ሊደረግ ነው እያለች ሽንት ቤት እየወጣች እየገባች ምንም ሳትታጠብ ውሃውን ከፈት ስታደርገው ውሃው የለም። ይቺ ውሃ ደግሞ ስታሽቃብጥ ምንድን ነው በአሁኑ ሰዓት እኔ ሻይ ተደፍተህ ልታጠብ ስመጣ የሌለችው እያለች ከቤት ተመልሳ ወዴታች ወረደች። ወዴታች በወረደችበት ሰዓት እንዴ ሳትታጠቢ ነው እንዴ መጣሽው? ለምንድን ነው ፎቅ የሄድሽው? እንዴ የተደፋብሽን ሻይ እንዲሁም ደግሞ ልብስ ሳትቀይሪ ነው እንደ የመጣሽው አላቻት ቤዚና ናታን። አይ ሽንት ቤት ስገባ ውሃ የለም፣ ስለዚህ ተውኩት በራሱ ጊዜ ይድረቅ ብዬ ብላ ጽዮንም እወታች ወረደች። እንዲሁም ደግሞ ናታንም ሻያቸውን ጠጡ። ውድና የተከበራችሁ የቻናል ቤተሰቦች የዛሬ ቪዲዮ ይህንን ይመስል ነበር። ሁላችሁም ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ አበረታቱኝ። በሌላ በተመሳሳይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።